ግሬስ ለቀድሞ ባሏ ልጅ ልትሰጠው ስላልቻለች መካነሽ ብሎ ከህይወቱ ያባረራት ደግ ሴት ነበረች። ከጊዜ በኋላም ታዲያ ከዚያው ሰው ድንገት የሰርግ መጥሪያ ይደርሳታል። የግብዣ ግን የሰላም አልነበረም። እንደውም ተመልከቺ አዲሷ ሚስቴ ልጄን በሆዷ ተሸክማለች፣ አንቺ ግን ፍሬ ልትሰጭኝ ያልቻልሽ መካነሽ በሚል በመቶዎች በሚቆጠሩ ሰዎች ፊት ለመጨረሻ ጊዜ ሊያዋርዳት አስቦ ነበር። ይሁንና በዚያ ሁሉ ሕዝብ መሃል የክፋት አቀናባሪውም ውጤቱን ሲጠባበቅ ግን አንድ ያልተጠበቀና ሁሉንም ድንቅ ያሰኘ ነገር ተከሰተ። የ32 ዓመቷ ግሬስ ዊሊያምስ ለብዙ ጊዜያት ብቻዋን አልነበረችም። ከፊሊፕ ዊሊያምስ ጋር ለ10 ዓመታት በትዳር ኖራለች። እነዚህ 10 ዓመታትም እጅግ የከፉና ልጅ ለማግኘት የተደረጉ ከንቱ የሙከራ ዘመናት ነበሩ። ወር በወር ዓመት በዓመት የእርግዝና ምርመራው አሉታዊ ውጤት እያሳየ ተስፋ አስቆርጧታል። ግሬስ ወደ ሁሉም ሆስፒታል ሄዳለች። ሁሉንም አይነት ሕክምና ሞክራለች። በሁሉም አብያተ ክርስቲያን ጸልያለች። ነገር ግን የተሳካ ነገር አልነበረም። ፊሊፕ ደግሞ ትዕግስቱ ከዓመታት በፊት አልቆ ነበር። ያለፈው ወር ሁሉ ወደ ክርክር፣ አሉታዊ ውጤትም ስድብ ሆነ። አንቺ ጥቅም የለሽ ነሽ ግሬስ፣ ሙሉ በሙሉ የማትረቢ ልጅ መስጠት የማትችል ሴት ልትባል አትችልም ይላታል። ግሬስ ትዳራቸውን ለማዳን ሁሉንም ነገር ሞክራ ነበር። ነገር ግን የፊሊፕ ልብ እንደ ድንጋይ የደነደነ ሆነባት። ጓደኞቹ በሱ ላይ ያፌዙበት ነበር። ሚስትህ አንድ ልጅ እንኳን ልትሰጥ አልቻለችም፣ አንተ ምን አይነት ወንድ ነህ እያሉ ያፌዙበት ነበር። እናቱ ደግሞ ይህችን መካን ሴት ፍታት እያለች ያለማቋረጥ ትደውልለት ነበር። የ10 ዓመት ሕይወትህን አባክናለች፣ ጊዜው ከማለፉ በፊት ፍሬ የምትሰጥን እውነተኛ ሴት ፈልጋ አግባ እያለች ትጨቀጭቀው ነበር። ከዚያም አንድ ምሽት ፊሊፕ ወደ ቤት መጣና የግሬስን ዓለም ያፈራረሰ ቃል ተናገረ። ፍች እፈልጋለሁ፣ ወስኛለሁ አለ። ቀጠል አደረገና ልጅ የምትሰጠኝና እውነተኛ ፍሬያማ ሴት ማግባት እፈልጋለሁ አላት። ግሬስ በጉልበቷ ተዝለፍልፋ ወደቀች። ፊሊፕ እባክህ ሙከራችንን እንቀጥል፣ ተጨማሪ ሐኪሞችን እናማክር፣ ልጅ እኮ በማደጎ መቀበል እንችላለን፣ እባክህ ይህን የፍች ሐሳብህን አቁም በማለት እያለቀሰች ለመነችው። ፊሊፕም በቁጣ ንግግሯን አቋረጣትና ጨርሻለሁ፣ አባት ለመሆን ዕድሜ ሳይገፋ በፊት ሕይወቴን ማስተካከል አለብኝ። አሁን ምንም ለቅሶ መስማት አልፈልግም፣ ዕቃሽን ጠቅልይና ከቤቴ ውጭልኝ አላት። ግሬስ በጉልበቷ ተንበርክካ እንባዋ በፊቷ ላይ ይወርድ ነበር። ፊሊፕ ይህንን ሕይወት አብረን የገነባ ነው። ለ10 ዓመታት በትዳር ቆይተናል፣ እባክህ አሁን እንደ ቆሻሻ አውጥተህ አትጣለኝ በማለት እያለቀሰች ለመነችው። ፊሊፕ ወደ ኋላ አለ። ንቀት በፊቱ ላይ ገዝፎ ይታይ ነበር። በ10 ዓመታት ውስጥ ምንም አልሰጠሽኝም። ይህ ምን አይነት ትዳር ነው? አንድ ወንድ ንብረቱን የሚያወርሰው ልጅ ያስፈልገዋል። አንቺ ደግሞ ያንን ልትሰጭኝ አትችይም። እኔ ራሴ ከማስወጣሽ በፊት ውጭልኝ አላት። ግሬስ እያለቀሰች ሌሊቱን ያለ እንቅልፍ ያሳለፈች ሲሆን በማግስቱ ጠዋት ሻንጣዋን ይዛ ወጣች። ግሬስ ወላጅ አልባ ስለነበረች የምትሄድበት ቦታ አልነበራትም። ወላጆቿ የሞቱት ገና 18 ዓመቷ ላይ ነበር። የምትጠጋበት ወንድም ወይም እህት፣ አክስት ወይንም ደግሞ አጎት አልነበራትም። እሷ ትንሽ ሻንጣ ይዛ ልቧ በሐዘን ተሞልቶና የወደፊት ሕይወቷ ባዶ ሆኖ ለሰዓታት በጎዳና ላይ ተንከራተተች። ከተማዋ ዳርቻ ላይ ወደምትገኝ አንድ አሮጌ ቤተክርስቲያን እስክትደርስ ድረስ እየተንከራተተች ሄደች። ደክሟትና እጅግ ተርባ ከአንድ ማንጎ ዛፍ ስር ተቀምጣ እንባዋ እስኪደርቅ ድረስ አለቀሰች። ያኔ ነበር ፓስተር ሳሙኤል ያገኟት። ቤተክርስቲያኑን እየቆለፉ ሳለ ነበር ያስተዋሏት። ከዚያም ወደ እርሷ ቀረብ አሉና እህት ምን ሆነሻል? እየተከፋሽ ትመስያለሽ አሏት። ግሬስም ቀና በማለት ያበጠ አይኖቿን ወደ ላይ አነሳች። ፓስተር ሆይ የሚሄድበት ቦታ የለኝም፣ ባለቤቴ ልጅ ልሰጠው ስላልቻልኩ ፈታኝ፣ እኔ ወላጅ አልባ ነኝ፣ ቤተሰብ የለኝም አለች። የፓስተር ሳሙኤል ፊት ወዲያው በርህራሄ ተሞላ። ነይ ከኔ ጋር እንሄድ፣ ዛሬ ማታ በቤተ ክርስቲያኑ እንግዳ ማረፊያ ቤት መቆየት ትችያለሽ፣ ነገ የሆነ ነገር እናስባለን አሏት። ግሬስም ለአንድ ሌሊት እንኳ መጠለያ በማግኘቷ አመስግና ተከተለቻቸው። በማግስቱ ጧት ፓስተር ሳሙኤልም አንድ ሐሳብ አመነጩ። ባለቤቴ የቤት ሥራዎችንና የቤተ ክርስቲያን ተግባራትን እንድታግዣት ትፈልጋለች። ለዚህ ደግሞ ትንሽ ደሞዝ እናስብልሻለን፣ ብዙ አይደለም። እናም ምግብና መኖሪያ ታገኛለሽ። ፈቃደኛ ነሽ አሏት። ግሬስም በፍጥነት ራሷን ነቀነቀች። አዎ ፓስተር፣ አመሰግናለሁ፣ ጠንክሬ እሰራለሁ፣ ቃል እገባልሃለሁ አለች። ግሬስም ለወራት ቤተ ክርስቲያኑን እያጸዳችና የፓስተሩን ሚስት ምግብ በማብሰልና ዝግጅቶችን በማዘጋጀት ረዳች። ከዚያም አንድ እሁድ ሁሉም ነገር ተለወጠ። በዚያ ቤተ ክርስቲያን አዘውትሮ የሚገኝ አንድ ሰው ነበር። ስሙ ቪንሰንት ታሮ ይባላል። ስኬታማ አርክቴክትና ለጉባኤው ለጋስ አባል ነበር። ግሬስንም ለሳምንታት አስተውሏታል። ያም የሆነው ውብ ስለሆነች ብቻ አልነበረም። ምንም እንኳ በመልኳ ውብ ብትሆንም፣ ነገር ግን ቪንሰንት ከውበቷ በላቀ ጥንካሬዋ፣ የዋህ መንፈሷና ሌሎችን የምታገለግልበት መንገድ የተለየ ስሜት ሰጥቶት ነበር። ከዚያም አንድ እሁድ ከሰዓት በኋላ ቪንሰንት ወደ እሷ ቀረብ አለና እንደምን አደርሽ እህት ግሬስ፣ እዚህ በአገልግሎትሽ ታማኝ እንደሆንሽ አስተውያለሁ፣ እንዴት ነሽ አላት። ግሬስ የአንድን ሰው አትኩሮት እንደወሰደች ስታውቅ ተገረመች። ደህና ነኝ ጌታዬ፣ ስለጠየቀኝ አመሰግናለሁ አለች።
ቪንሰንትም በትንሹ ፈገግ እያለ ልረብሽሽ አልፈልግም፣ ነገር ግን ምንም ነገር ቢያስፈልግሽ ለመጠየቅ አታመንቺ፣ ቤተክርስቲያኑ ቤተሰብ ነው አላት። በሚቀጥሉት ሳምንታትም ቪንሰንት ዘወትር ይጠይቃት ነበር። አገልግሎት በኋላ ሰላምታ መስጠት፣ አልፎ አልፎ ደግሞ መልካም ቃል መናገር የተለመደው ተግባሩ ነበር። ግሬስ መጀመሪያ ላይ ጥንቃቄ ያደረገች ቢሆንም ነገር ግን እየቆየች ስትሄድ የቪንሰንት ደግነት እውነተኛ እንደሆነ ተሰማት። እሱ ግፊት የማያደርግና ልክ ሊያውቃት እንደሚገባ አይነት ሰው አድርጎ ያያት ነበር። አንድ እሁድ ከሰዓት ላይ ቪንሰንት ግሬስን ምሳ ጋበዛት። ልክ እንደ ጓደኛ ነው አላት ለስለስ ብሎ። አንቺን የበለጠ ማወቅ ፈልጋለሁ አላት። እሷም በአንድ ትንሽ ሬስቶራንት ውስጥ ስለ ሕይወቷ ጠቅልላ ነገረችው። ልጅ ለማግኘት የሞከረቻቸውን 10 ዓመታት፣ ሐኪሞቹ ለምን እንዳልተሳካላቸው፣ የፊሊፕን ጭካኔና ፍቺ እንዲሁም ብቸኝነቷንና አፍረቷን ሁሉንም ነገረችው። ቪንሰንት ሳያቋርጣት በጥሞና ያዳመጣት ሲሆን ስትጨርስም በረጋ መንፈስ እንዲህ አላት። ግሬስ ልጅ መውለድ አለመቻልሽ ዋጋ ቢስ አያደርግሽም። አንቺ ደግ ታታሪና ታማኝ ሴት ነሽ። የቀድሞ ባልሽ አንቺን በመልቀቁ ሞኝ ነው አላት። ግሬስ ለመጀመሪያ ጊዜ እንደከሸፈች ወይንም እንደ መካንነቷ ሳይሆን ልክ ዋጋ እንዳላት ሰው ተሰማት። በሚቀጥሉት ወራት ቪንሰንትና ግሬስ እየተቀራረቡ መጡ። እሱ ምንም ነገር እንድታደርግ አያስገድዳትም ነበር። ዝም ብሎ የሚገኝ ታጋሽና ደግ ሰው የነበረ ሲሆን ሁሌም እራት ይጋብዛት ነበር። እናም እንደገና እንድትስቅ አደረጋት። ዋጋ እንዳላት አስታወሳት። ከዚያም አንድ ምሽት ቪንሰንት እጇን ያዘና ሁሉንም ነገር የቀየሩ ቃላትን ተናገረ። ግሬስ በጣም ወድሻለሁ። የምትሰጭኝን ሳይሆን አንቺነትሽን ነው። ላገባሽ እፈልጋለሁ። ልጅ የማናገኝ ቢሆንም እንኳ ምንም ችግር የለውም። እኔ የምፈልገው አንቺን ነው አላት። የግሬስ አይኖች በእንባ ተሞሉ። ቪንሰንት እኔ መካን ነኝ። ሐኪሞቹም ምናልባት እስከ መጨረሻው ላትወልጂ ትችያለሽ ብለዋል። በእርግጠኝነት ይህን ትፈልጋለህ ስትል ጠየቀችው። ቪንሰንትም በሕይወቴ ከዚህ በላይ እርግጠኛ ሆኜ አላውቅም፣ ታገቢኛለሽ አላት። ግሬስም በደስታ እየተፍለቀለቀች እሺ አለችው። ከአንድ ወር በኋላ ትንሽና ውብ የሆነ ሰርግ አደረጉ። ቪንሰንትም እንደ ንግሥት ያዛት። ብዙ ሳይቆይም መኪና የገዛላትና እንዲሁም የራሷን የልብስ መሸጫ ሱቅ የከፈተላት ሲሆን ከዚያም ከተጋቡ ከ6 ወር በኋላ አንድ ታምር ተከሰተ። ግሬስ አንድ ቀን ጠዋት በጣም ታመመች። ከባድ የሆነ ድካምና ማቅለሽለሽ ተሰማት። ቪንሰንትም ሐኪም እንዲያያት አጥብቆ ያሳሰባት ሲሆን የህመሟ ውጤት ሲመጣም ግሬስ ማመን አቃታት። ጸንሳ ነበር። እጆቿ እየተንቀጠቀጡ ወረቀቱን ተመለከተች። ቪንሰንት አይገርምም ጸንሻለሁ አለችው። ቪንሰንትም የደስታ እንባ ፊቱ ላይ እየወረደ እቅፍ አድርጎ ያዛት። የፈጣሪ ጊዜ ፍጹም ነው ግሬስ፣ ፍጹም አላት። ከ9 ወራት በኋላ ግሬስ ጤነኛ ወንድ ልጅ ወለደች። ለመጀመሪያ ጊዜ ደግነት ላሳያት ፓስተር ሳሙኤል ክብር የልጁን ስም ሳሙኤል ብላ ሰየመችው። የግሬስና የቪንሰንት ደስታ ፍጹም ሆነ። ከዓመታት በኋላ ለመጀመሪያ ጊዜ ግሬስ ሙሉ ሰውነት እንዳላት ተሰማት። ይህ በእንዲህ እንዳለ ፊሊፕ በሌላ ከተማ ሕይወቱ ቀጥሏል። ከፍቺው ከ2 ዓመት በኋላ ሳንድራ የምትባል ሴት አገኘ። እሷ ወጣት እንዲሁም በራስ መተማመን ያላት ልጅ ስትሆን በጥቂት ወራት ውስጥም እርጉዝ መሆኗን አሳወቀች። ፊሊፕ ከልክ በላይ ተደሰተ። በመጨረሻም አባት ልሆን ነው አለ። እሱ ትልቅ ሰርግ አቅዶ ነበር። ውድ ስፍራው፣ የዲዛይነር ልብሶች እንዲሁም የቅንጦት ግብዣው፣ ሁሉም ነገር ተዘጋጅቷል። ፊሊፕ መላው ዓለም ስኬቱን እንዲፈልጎ ነበር። ከሰርጉ 2 ሳምንት ቀደም ብሎ ፊሊፕ ከሳንድራ ጋር ሳሎናቸው ውስጥ ተቀምጠው ነበር። ውዴ ግሬስን ወደ ሰርጉ ልጋብዛት እፈልጋለሁ፣ ምን ታስቢያለሽ አላት። ሳንድራም በጣም በመገረም ተመለከተችውና የቀድሞ ሚስትህን ለምን አለችው። ፊሊፕ በአይኖቹ ውስጥ ጭካኔ እየፈነጠቀ እውነተኛ ሴት ምን እንደምትመስል እንድታይ ስለምፈልግ ነው። ልጅን የተሸከመችውን ሴት እንድታይ ፈልጋለሁ። እሷ በከሸፈችበት ቦታ አንቺ እንደተሳካልሽ እንድታውቅ ፈልጋለሁ። ትምጣና ልኳን ትወቅ አላት። ሳንድራም ሳቀችና ውዴ በጣም ክፉ ነህ፣ ቢሆንም ግን ሐሳብን ወድጄዋለሁ፣ እንድትመጣ ፍቀድላት አለችው። ከዚያም የግብዣው መልእክት በጽሑፍ ወደ ግሬስ ስልክ ተላከ። ግሬስ መልእክቱን ከፈተችውና በቁጣ ደረቷ ሳት ሲሆን ተሰማት። ቪንሰንትም ፊቷ ሲለዋወጥ አየና ምን ሆነሽ ነው ውዴ አላት። ግሬስም ስልኩን በዝምታ ሰጠችው። ቪንሰንትም መልእክቱን አንብቦ ራሱን ነቀነቀ። ለመጨረሻ ጊዜ ሊያዋርድሽ ይፈልጋል ማለት ነው አላት። የግሬስ መንጋጋ በንዴት ተወጠረና እንግዲያውስ እንሂድ፣ ፈጣሪ ምን እንዳደረገልኝ በትክክል እናሳየው አለች። ቪንሰንት ተገርሞ ተመለከታትና እርግጠኛ ነሽ ግን ውዴ አላት። ግሬስ በቀስታ ፈገግ አለች። ፈገግታው ጸጥ ያለና በራስ መተማመን የተሞላ ነበር። እርግጠኛ ነኝ፣ በጣም እርግጠኛ ነኝ አለችው። ከዚያም የሰርጉ ቀን ደረሰ። ቦታው እጅግ የሚያምር ነበር። በየቦታው ነጭ አበቦች ተተክለዋል። እንግዶች በጣም በሚያምር ልብሶቻቸው ደምቀው መቀመጫውን ሞልተዋል። ፊሊፕም ውድ የሆነ የባህር ኃይል ልብስ ለብሶ በመድረኩ ላይ በኩራት ቆሞ ነበር። ሳንድራም ከጎኑ በሚፈስ ነጭ ቀሚስ እጇን በሚታየው እርጉዝ ሆዷ ላይ አሳርፋ ሎተሪ እንደደረሳት ሁሉ ፈገግ ብላ ቆማ ነበር።
ስነ ስርዓቱ ሊጀመር ሲል ከኋላ ያሉት ትልልቅ በሮች በቀስታ ተከፈቱ። በዛ የተገኙት ሁሉ ራሳቸውን አዞሩ። ግሬስም ወደ ውስጥ ገባች። ነገር ግን ይህች ግሬስ ፊሊፕ የጣላት የተሰበረችና ያፈረች ሴት አልነበረችም። ግሬስ ሰውነቷን በሚገባ የሚመጥን የሚያምር ቀይ ቀሚስ ለብሳ ነበር። ፀጉሯ በሚያምር ሁኔታ ተሰርቷል። ሜካፑ ፍጹም ነበር። በእጇም ትንሽ ነጭ ልብስ የለበሰ ሕፃን ልጅ ይዛ ነበር። ይህ ብቻም አልነበረም። የግሬስ ሆድ በግልጽ ይታይ ነበር። እንደገና ጸንሳለች። ከጎኗ ደግሞ ቪንሰንት በጣም የሚያምር ጥቁር ሱፍ ለብሶ እጁን ከኋላው አድርጎ እየደገፋት ነበር። ክፍሉ ሙሉ በሙሉ ጸጥ አለ። የፊሊፕ በራስ የመተማመን ፈገግታ በፊቱ ላይ ቀረ። አይኖቹ እንዲሁም አፉ ባለማመን ተከፍቶ ቀረ። የሳንድራ ፊት ከፈገግታ ወዲያው ወደ መገርጣት ተለወጠ። ግሬስ ቀስ ብላና ራሷን ቀና አድርጋ በእርምጃዋ ጽኑና ጠንካራ ሆና ወደሱ አመራች። አንድም ቃል ሳትናገር ዝም ብላ ወደፊት ካለው ወንበር ላይ ሄዳ ተቀመጠች። ሕፃን ልጇም በክንዷ ላይ በሰላም ተቀምጧል። ወዲያው ሹክሹክታው እንደ እሳት በሁሉም እንግዶች መካከል ተሰራጨ። ይቺ የፊሊፕ የቀድሞ ሚስት አይደለችም እንዴ? ጸንሳለች እኮ። ኧረ ሕፃንም ይዛለች። ፊሊፕ እኮ መካን ናት ነበር ያለን። ታዲያ እንዴት ልጅ ይኖራታል? ሳንድራም የፊሊፕን ክንድ ያዘች። ድምጿም በአቅራቢያው ላሉ እንግዶች ለመሰማት በቂ ነበር። መካን ናት ነበር እኮ ያልከኝ። በጭራሽ ልጅ መውለድ አትችልም አይደለም እንዴ ብለኸኝ የነበረው። ታዲያ እንዴት ልጅ ይኖራታል? ደግሞም ጸንሳለች አለችው። ፊሊፕ መናገር አቃተው። በሰዓቱ ጉሮሮ ተዘጋ። እጆቹ ይንቀጠቀጡ ነበር። ግሬስን ልክ መንፈስ ያየ ይመስል ተመለከታት። ከዚያም ፓስተሩ በግልጽ ተጨንቀው ለመቀጠል ሞከሩ። የተከበራችሁ ወገኖቼ ዛሬ የተሰበሰብነው ሲሉ፣ ሳንድራ ግን በሰዓቱ እየሰማች አልነበረም። አእምሮዋ እየተሽከረከረ ነበር። ወደ ፊሊፕ ሙሉ በሙሉ ዙራ ድምጿን ከፍ አድርጋ የማለት ችግሩ ካንተ ነበር ማለት ነው፣ እሱ አይደለችም አለችው። እንግዶቹ ተደናገጡ። ሹክሹክታው ወደ ጩኸት ተቀየረ። የፊሊፕ እናት ከመቀመጫዋ ተነሳች። ፊቷ በድንጋጤና በቁጣ ተሞልቶ ነበር። ከኋላ ከቆሙት የፊሊፕ ጓደኞች አንዱ ፊሊፕ የቀድሞ ሚስትህ አሁን ልጆች ካሏት የሳንድራ ልጅም ያንተ አይደለም ማለት ነው ሲል ጮኸበት። ድግሱ በጩኸት ተናወጠ። የሳንድራ ፊት ተለወጠ። ዙሪያዋን ስትመለከት ሁሉም ወደ እሷ አፍጥጠው አንድ ነገር እንድትል እየጠበቁ ይመስል ነበር። ከዚያ ወደ ፊሊፕ ተመለከተች። በጣም የተናደደች ትመስል ነበር። እሺ ብላ መጮህ ጀመረች። እውነቱን ትፈልጋላችሁ አይደል? እንግዲያውስ እውነቱ ይሄ ነው። ያረገዝኩት ከፍቅረኛዬ ነው አለች ሳንድራ። ይህን ሁሉ ያቀርነው እኔና ፍቅረኛዬ ነን። ፊሊፕ ልጅ ለማግኘት ምን ያህል እንደተነገረለት ስላወቅን እንጠቀምበታለን ብለን አሰብን። እንደውም እስከዛሬ አስመስዬ ነበር። ጽንሱም የሱ እንደሆነ ዋሽቸዋለሁ። ዓላማችን ገንዘቡን ወስደን መጥፋት ነበር አለች። አዳራሹ በሁከት ተሞላ። እንግዶቹ ተነስተው መጮህ ጀመሩ። የፊሊፕ እናትም መጮህ ጀመረች። ፊሊፕም እዚያው መድረኩ ላይ ወደቀና መሬት ላይ ተዘረረ። ሰዎች ወደፊት ተጣደፉ። እንግዶች ሁሉንም ነገር በስልካቸው እየቀዱ ነበር። ሌሎች ደግሞ ፊሊፕን ለማዳን ይሞክሩ ነበር። ሳንድራ ጨዋታው ማብቃቱን ስትረዳ ቦርሷን ይዛ መሮጥ ጀመረች። ነጭ የሰርግ ልብሷ ከኋላዋ እየተጎተተ በጎን በኩል ወጣች። ግሬስም በረጋ መንፈስ ተነሳችና ሕፃን ልጇን በክንዷ ይዛ ራሷን ቀና አድርጋ ያንኑ መንገድ ተመለሰች። ከውጭ ንጹሕ አየር ፊቷን አገኘው። ቪንሰንትም በኩራትና በፍቅር ተመለከታት። እንዴት ተሰማሽ ውዴ አላት። ግሬስም ፈገግ አለች። እውነተኛና በሰላም የተሞላ ፈገግታ። ነፃነት ተሰማኝ። ፈጣሪ በጠላቶች ፊት ማዕድ አዘጋጀልኝና እፍረቴን ወደ ክብር ለወጠው አለች። ውድ ቤተሰቦች እናንተስ ይህን ታሪክ እንዴት አገኛችሁት? እናንተም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናም በሌላ አስደናቂ ታሪክ እስክንገናኝ ድረስ የዛሬውን አበቃን። ሰላም።